ተመስገን ልበልህ ተመስገን ልበልህ ዓለም ሳይፈጠር በነበረው ቃልህ አንተን ፍቅር እንጂ ጥል አያታለልህ። አንድ ተመስገን ያንተ ዋጋ በሰላም አውለህ በሰላም ሲነጋ። እንዲህ አይደለም ወይ ያንዱ አምላክ ነገር ሌቱን ለጨረቃ ቀኑን ለጀንበር። ተመንፈቅ ጎዳና ተቀትር ጀንበር ተዚያዚያ ይበልጣል ግርማው ለእግዚአብሔር። አንተው ማረን እንጂ ማቱን በምረቱ ቢፈጅ ምን አለበት በገንዛ ፍጥረቱ። ማርያም ማርያም ሲሏት ስሟ እንኳ ማማሩ ታማልደዋለች ሕዝብ አዳሙን ሁሉ። በሩህሩህ አንጀትሽ ሩህሩህ አርጎሽ ታማልደዋለች ሁሉን ተልጅሽ። አንተ እያሉ ንጉሥ አንተ እያሉ ጌታ ተመቤታችን ሲወለድ። አንተ እያሉ ንጉሥ አንተ እያሉ ጌታ የሆንከው ሊሞሳ አያልቅም ውለታ ቢነሳ እጡብ ድንቅ ማለት አንተን ብቻ። መቼ ይደረሳል የሥራህ ዳርቻ። ሬት ላይ ሆኜ ላመስግንህ ይሆን ልብሳችን ጉርሳችን ጉልበት አላንታ ይሆን። ይሰጠን መቻጣል ኪሱን ቢዳስስ አሳቢው አንተ ነህ እኛ ልብስ ጉርስ። ወፋ ሞራው ሲጮህ ሁሉ ሲደሰት አይልም ተመስገን ያለ ሰው ተቤት። ይሰገድ ይገባል ይሰገድልሽ ብርሃኑ መጣ ጨለማው ሲሸሽ አንቺ ያለም ፀሐይ ጀንበር አይደለሽ። አሁን ምን ይገኛል ሞት ያልከሰሰው ሰው እስተዚያው ነው እንጂ መጽሪያ ውስጥ ይደርሰው እስተዚያው ነው እንጂ ምን መስል ቀሪ ሁሉም ነው ባለፋይል ሁሉም ነው ተጠሪ። ኧረ ተው ሰዎች ተው ተመከሩ ሊወስደን ነው አሉ አይሁድ ወደ አገሩ። መልካሙን አስትቶ ክፉ ብንመክር እንዴት ልናየው ነው ፈጣሪያችንን። መልካሙን አስትቶ ብንመክር ክፉ መባሉን ወቁት በአይሁድ እጅ ለፉ። ገናኒት አንቺ ነሽ እምዬ ማርያም ድንግሉን ድንግሊት የወለድሽውን አሁንም ከፍ በይ በቀስተ ደመና። ድንግሉን ድንግሊት ወልደሽዋልና አሁንም ከፍ በይ በጣም ከፍ በይ ስጦታን የሞላ በአንቺ አይደለም ወይ። የምድሩንስ ዓለም እናርፋለን በሞት ትሉ አንቀላፋ እሳቱ ማይጠፋ ዲያብሎስ ያለበት። አንተ ባለህበት ፈጣሪ አምላካችን ሌላ ሰው የሆነ ማን ያሳየን ነበር ጀንበር ጨረቃን ያፈርሰው ነበረ ሁሉን በአንድ ቀን። በምድር ቢሽከረከር በሰማይ ቢበር አንተን ተደብቆ አንተን ተሸሽጎ ማን ነው የሚቀር። የሥላሴ መንገድ በሩ አንድ ነው አሉ የሰጠ ሰው ያልፋል እንደዋዛ ሁሉ የዘከረ። የሰጠ ሰው ያልፋል እንደዋዛ ሁሉ። ጠንቃቃው እግዚአብሔር የተጠነቀቀው መሄጃ መምጫህን ማንም ሰው ያውቀው በአፍ ሳይናገሩት በልቦና የሚያውቀው። ውስጡ የእሳት ባህር ሲወሉ ውስጡ የእሳት ባህር ጠፈር የሌለበት የሚያኮማትር ነው እሳቱ እንደ ጅምር ታውጣኝ እኔ ጌታ እንደዚህ ያለው ማለት። አወይያን ጊዜ እሱን ያመነ ሰው አትጠራጠሩ ጠጋ እንደሚያለብሰው። እመቤቴ ማርያም የፈጣሪ እናት አውጭንተ ሲኦል ቤት አርጊን በገነት። ያንቺን መብትሽ ነው ስር ማስፈታት። ያንተ ስም ኢየሱስ የእናትህ ማርያም አውጣኝ እኔ ጌታ ታማኝ ሎሌህን። አመሰግናለሁ በጦለት ደግሜ ሙሽራይቱ በራፍሽ ቆሜ። አመሰግናለሁ በገንዛ እንደበቴ በገንዛ ምላሴ ሥላሴ ባርኮኝ ተግር እስከ ራሴ። በስምህ ሶስት ነው በባህሪህ አንድ ዓለምን ባርኳት የልታንቺ ሲወለድ። ጀታ ሞኝ አይደለም ሙሉን የዘነጋ አሳክቶ ሰጥቶናል ክረምትና በጋ። የሰጠህን ሲሳይ መቻል ቃል ተዝቆ መያዝ እንዴት ይቅር ነፍስን ተጠንቅቆ። መሄጃ መምጫህም መንገድክን ማን ያውቃል እሱ ያሰረውን ሰንሰለት ያዋልቃል። መሄጃ መምጫህም መንገድክን ማናውቆ መቆየት ነበረ አንተን ተጠንቅቆ። ጠባብ ነው ቀንበሩ ማነቂያው ብረት ሰብሮ የሚሄድ የለም ስንያዝ ድንገት። ጽድቅና ኩናኔ ሲታወቀው ሞቱ ሲቻል አንደበቱ ክፉ ሰርቶ መሄድ አይንደቀው ከንቱ። ሰው ከንቱ መሆኑ አንተን መጠራጠር ትሰጠው አታጣም ለፈጠርከው ፍጡር። እስቲ በስማም ብዬ ወልዱን ልድገመው እግዚአብሔር ይመስገን የቀረምን ነው። ድህና እንደምን አለህ አማን ነው ሰላም ነው እጅለጅ ሰላምታ ሲገፋቸው ያድራል ወደ ሲኦል ቦታ። እንደሚለው ቃሉ እንደሚለው ዳዊት ቢቀር ምን አለበት የምድር ዓለሙ ቤት። እንደሚለው ዳዊት እንደሚለው ቃሉ ሐዋርያት ያስረዱናል በየቤተክርስቲያኑ። አዳምና ሔዋን ቃል ኪዳን አፍርሰው ያልተፈቀደውን ዕፀ በለስ በልተው ምናወቅሽ ቢሏት ተሴት ዮሐንን። ምናወቅሽ ቢሏት ተሴት አይቀር ጥፋት ዕፀ በለስ ቆርጣ አመጣችህን ማት ጽድቅና ኩናኔ። በስምንተኛው ሺህ ባልተሰራ ሆኔ በስምንተኛው ሺህ ምነሰው ባልሆነ እንኳን ገንዘብና ገላ ይታመን። አዳምና ሔዋን ጠጋቸው ተገፎ በ5 ቀን ተኩል ተወስኖባቸው ባህር ሲገቡ በ5 ቀን ተኩል ይህ ብቻ መስሏቸው ያከይ ሲሄደና ውጡ ተባላችሁ ብሎ ቢነግራቸው ተባህር ወጡና እውነት መሰላቸው። ፈጣሪ አምላካችን ባህር ቆመናል ታውቆ ጥፋታችን ብለው ቢለምኑት በጦለት ልመና ወርዶ መጣላቸው በቀስተ ዳመና ለፈጠረው ፍጡር ሆዶ አይችልምና። 5 ቀን ተኩል ብዬ እኮ ያልኳችሁ 5500 ዘመን አደል መቀጫችሁ ብሎ ሲነግራቸው
አዳምና ሔዋን በጣም ደመማቸው፣ እንደ ገደል ውሃ ይፈሳል እንባቸው፣ የማይቀር ነውና ገቡ ባህራቸው። 5500 ዘመን ደረሰ ጊዜያቱ፣ ለአዳም ለሔዋን ሲል የሚሞትበቱ። ጀታችን አደገ ደረሰና ለሞት፣ ይጨፈጨፍ ጀመር ገላውን በስለት፣ ለእኛ ሲል ነው እንጂ ለሱ አደጎይ ጥፋት። ገረፉት ሰቀሉት መቱት በሚስማር፣ መቼም ጨካኝ አይደለ አይሁድ ሲፈጠር። እንዲህ አይደለም ወይ ያንተ ጀትነት፣ ደሙን ይመልሳል ተነስቶ ተሞት፣ ሔዋንና አዳምን አርጎ በገነት። ሰኞና ማክሰኞ ተፈለገበት፣ ረቡዕ የተዶለተበት፣ ሐሙስ እጁን ሰጥቶ የጦለት ሐሙስ የተባለበት፣ በጲላጦስ አደባባይ ግንድ አሸክመው ያዞሩበት፣ ዓርብ 666 የተገረፈበት፣ በብረት መሰላል የተሰቀለበት፣ በሚስማር የተከነቸረበት፣ በ9 ሰዓት ወርዶ በፋርስ መቃብር 3 ሌት 3 መዓልት ያደረበት፣ ቅዳሜ በ3 ሰዓት ጀታችን ተመረመረ ዲያብሎስ ታሰረ የተባለበት፣ እሑድ ተሌሊቱ በ9 ሰዓት አዳምና ሔዋንን ከሲኦል አውጥቶ በገነት ያኖረበት፣ 12 ሐዋርያት 99 ነቢያት 72 አርድእት ተንሥአ አብርሃ ብለው ሐዋርያቶች የተደሰቱበት ይላል።